ነገ ጥቅምት 17 ዲያቆን ሲሆን ካህን፣ ካህን ሲሆን ሐዋርያ፣ ሐዋርያ ሲሆን ሰማዕት፣ ሰማዕትም ሲሆን ደግሞ በሕይወቱም በሞቱም አምላኩን የመሰለ ታላቅ ቅዱስ በሕዝብና በሸንጎ ፊት ወንጌልን ሊሰብክ በሚቆም ሰዓት መልኩ እየተለወጠ የእግዚአብሔርን መልአክ የሚመስል ታላቅ ቅዱስ እኛ የራሳችንን ሕይወት ማስተዳደር በማንችልበትና ምን ላይና የት ላይ እንደቆምን በማናውቅበት በዚህ ሰዓት እርሱ ግን በዚያ ኃጢአት በነበረበት በአንደኛው ክፍለ ዘመን 8000 ማህበር 8000 ሕዝብ ከኃጢአትም ከአጋንንትም ጠብቆ ሲመራ የነበረ ታላቅ ቅዱስ በሕዝብ ፊት ወንጌልን ሲሰብክ ሰባቱ ሰማያት ተከፍተው መድኃኔዓለም ኢየሱስ ክርስቶስን በቀኝ ተቀምጦ ያይ የነበረ አጋዕዝተ ዓለም ቅድስት ሥላሴንም በአንድነትና በሦስትነት ይመለከት የነበረ የሐሰት ክስ ከሰውና አስመስከረው በድንጋይ ወግረው ሲገሉት ጌታ ሆይ የሚያደርጉትን አያውቁምና በደላቸውን አትቁጠርባቸው ብሎ ለወጋሪዎቹ የለመነ የተማጸነ ታላቅ ቅዱስ የመጥምቀ መለኮት ቅዱስ ዮሐንስ ደቀ መዝሙር የነበረና በአፉ እስትንፋስ በጆሮአቸው እፍ በማለት ብቻ ዲዳዎችና መስማት የተሳናቸውን የሚፈውስ የነበረ የስሙ ትርጓሜ መደብ ወይም ደግሞ አክሊል ማለት የሆነ ይህም ማለት የቀን ሐሩር የሌሊት ቁር የማያስቸግረው ጠንካራ ብርሃን ማለት ነው። የኦሪት ምሁር የነበረ ሲሆን መጥምቀ መለኮት ቅዱስ ዮሐንስ ጌታችን ኢየሱስ ክርስቶስን ካጠመቀው በኋላ የእርሱ ደቀ መዝሙር በመሆን ለ6 ወር ከእግሩ ስር ተቀምጦ ተምሯል። ከጌታችን ዕርገት በኋላ በበዓለ 50 መንፈስ ቅዱስ ለ120 ቤተሰብ ማለትም ለ12 ሐዋርያት ለ72 አርድእትና ለ36 ቅዱሳን አንስት መንፈስ ቅዱስ በወረደ ቀንም የዚህን ሰማዕት የዚህን ቅዱስ ያክል ልሳን የተሰጠው አልነበረም። ይህንን የእግዚአብሔር ኃይል ጸጋ መንፈስ ቅዱስና ወጣትነቱን በመጠቀምም ወንጌልን በመስበክና ብዙ ድንቅ ተአምራትን በማድረግ ብዙ ሺህ አሕዛብን ወደ ተዋህዶ የመለሰ ሲሆን በሬን ከሁለት እየሰነጠቀ ሕዝቡን የሚያስት ጣዖስ የተባለ መተተኛ ጠንቋይንም ከዚህ ከቅዱስ እስጢፋኖስ ጋር ክርክር በጀመረ ጊዜ ቅዱስ እስጢፋኖስ እርሱ በመተት የገደለውን የሰነጠቀውን በሬ ነፍስ ዘራበት። እርሱ ግን ራሱ በመታት የሰነጠቀውን በሬ ወደ ሕይወት መመለስ ስላልቻለ ሕዝቡ አይሁዳውያን በሙሉ በቅዱስ እስጢፋኖስ አምላክ እናምናለን፣ በቅዱስ እስጢፋኖስ አምላክ እናምናለን ብለዋል። በተመሳሳይም በሌላ ጊዜ ይሄ ናኦስ ጣዖስ የተባለ ጠንቋይ በምትሃት ወደ ላይ ተመጥቆ አየር ላይ ሄደ። በዚህም ሰዓት ይሄ ሰማዕት ወደ ላይ በአብ በወልድ በመንፈስ ቅዱስ 3 ጊዜ ቢያማትብ ይህንን ጠንቋይ በምትሃት ያንሳፈፉት የአየር አጋንንት በሙሉ እንደ ትቢያ ተበትነው እንደ ጢስ በነው ጠፍተዋል። በዚህም ሰዓት ያ ናኦስ የተባለ ጠንቋይ መሬት ላይ ወድቆ ተንኮታኩቶ ሞቷል። ሕዝቡም በቅዱስ እስጢፋኖስ አምላክ እናምናለን ብለው በድጋሚ መድኃኔዓለም ኢየሱስ ክርስቶስን አክብረዋል። አይሁዳውያንም ይሄ ትምህርቱ ዓለምን በሙሉ ሊሞላ እንደሆነ ሲገባቸው የሐሰት ክስ በማቅረብ በድንጋይ ተወግሮ እንዲገደል አድርገውታል። በዚያም ሰዓት ሰማያት ተከፍተው 3 አክሊላትን ተቀዳጅቷል። አጋዕዝተ ዓለም ቅድስት ሥላሴንም በአንድነትና በሦስትነት ተመልክቷል። ለወጋሪዎቹም የሚያደርጉትን አያውቁምና አቤቱ ይቅር በላቸው ብሎ ይቅርታን ጠይቋል። ይህ የ7ቱ ዲያቆናትና የ8000 ማህበር መጋቢ ኃላፊ ሊቀመንበር የሆነ